ሰላም እንዴት ነሽ? እስኪ ራስሽን አስተዋውቂልኝ መጀመሪያ። እሺ ማይ አበባ ይባላል። አምሃርኛ መናገር አልችልም። ካብ ከተማ ማንቸስተር መጤ ናትና ባዕልና ነካይዶ ትካል ከአኒ rufta.com ድብል ናይ በርበረ ትካል ከፊትና አለና። ግን እስኪ ሁሉም ሰው እንዳየው በሁለቱም እናደርገዋለን። በቻልሽው መጠን መሀል ላይ ማግዝሻለሁ። ንገሪና የመጣሽው ከእንግላንድ ነው? አዎ ከከተማ ማንቸስተር። አዎ ትልቅ የበርበሬ ፋብሪካ ከፈትሽ? አዎ ንገሪን ምንድነው ያለው? እንዴት አሰብሽው? ይሄ ሐሳቡ የእህቴ ሐሳብ ነው። የትንሿ እህቴ ሐሳብ ከባልዋ ማለት ነው። ስለዚህ የሳቸው ሐሳብ ተስማምቼ ደግሞ እኔ ደግሞ ማላይ ገባው ማለት ነው። ከጀመርሽ ምን ያህል ጊዜ ሆነ? አሁን ነው የታሰበው 3 አመት ከፊት ነው። አሁን ግን መስራትና መሻጥ ተጀምሯል። አሁን ተጀምሯል። አዎ በደም ስለዚህ እንደሰማሁት ከሆነ በርበሬው ለሁሉም ሰው ለኛ ብቻ ሳይሆን ለሀበሾች ብቻ ሳይሆን ነጮችም የሚጠቀሙት በደም ፓውደር ነው። አዎ ቃሪያው ከየት ነው የሚመጣው? ከተለያየ ሀገር። አዎ ከተለያየ ሀገር ማለት ከኢትዮጵያ ካለ ነው ወይስ ከሌላው ሀገር አለ? ከኢትዮጵያ አለ፣ ከኤርትራ አለ፣ ከብዙ ሀገር ነው። ከኤርትራ ከኢትዮጵያ እና ከሌሎችም የአውሮፓ ሀገሮች አለ? የአውሮፓማ የለም አይሆንም። ያለው ከኢትዮጵያና ከኤርትራ እንዲ ከተለያየ ቦታ በርበሬ ይገኝበታል ተብሎ ተሚሰብ ማለት ነው። አዎ ስለዚህ ቀጥታ ነው ኤክስፖርት የሚደረገው ወደዚህ ኢምፖርት የሚደረገው? አዎ። ስለዚህ በምን ያህል ያመርታል ፋብሪካው? ብዙ ነው መህርቱ? ምን ያህል ነው መጠኑ ብዙ ነው። አይደል ነው ባስታይ ችግር የለውም። ምን ያህል ማለት ለምሳሌ በምን ያህል ጊዜ ምን ያህል በርበሬ ታመርቻለሽ? መጠኑ ሲታሰብ ለብዙ ለስንት ሰው የሚመጣ የሁላ ሀገር የሁሉ ከተማና ሀገር I can say is for all the world. If they are ordered they can get from Amazon link. We have our website. So if they like to order we are welcome to accept them or to export to the people. ስለዚህ ቪዲዮዎችን እናሳይ እስኪ ንገሪና አሁን ምናየው የምን ቪዲዮ ነው? የrufta.com ዓለም የሚራየሚ ችግር የለውም። ስለዚህ አሁን እየሰራሽ ያለው ደግሞ ውጤቱ የበርበሬ ውጤት እናየዋለን። አዎ በደም እናየዋለን። ለተመልካች እስኪ አሁን ይውልኝ ቪዲዮውን በያቸው። ኣብ ኩሉ ኹርናዓት ዓለም ዘለኹም ነዚ ቪዲዮ እዚ ክትርእይዎ ርኢኹም ኮመንት and ሓሳባትኩም ክትገልጹ ከተተባብዑና ዝጎደለ ነገር እንተ ደኣ ሓልዩ ኸኣኒ ክትነግሩና ንዕኡ ርኢና ኸ ክንገብሮ ክምሕፀነኩም ደሊ። ስለዚ ርኢኹም ርኢቶኩም ሓሳባትኩም ግለጹልና። በጣም ደስ ይላል። ስለዚህ አሁን በስርሽ ሰራተኛ አለ? ብዙ ሰራተኛ የለም። የኛ ፋሚሊ ብዙ ሓቲና ብዙ ፋሚሊ የኛ ብዙ ስለሆነ አሁን ያ ላልፈልጋስ ሌላ ሰው ተጨማሪ አይደለም አንፈልግም። አዎ ብዙ ሰዎች ላይ መድረስ የሚችል ቢዝነስ በጣም አዎ ጥቅሙ ይደርሳል፣ ፕሮዳክቱ ይደርሳል። ስለዚህ አሁን አንቺ በጣም ትልቅ ስራ ነው የሰራሽው። ወጣት ነሽ። ከዛ በኋላ ደግሞ አንድ የሚታሰብ ነገር አለ። አሁን ወደ ስደት ሲመጣ በተለያየ አውሮፓ ሀገር ውስጥ ብዙዎቻችን ያው ተቀጥሮ መስራትን ማሰብ ወይም ደግሞ በዛም ደግሞ አለመደሰት ሌላ አይነት ጭንቀት ውስጥ መግባት አይደለ? አዎ ዲፕሬሽን ይባላል። በጣም እሱን ነገር ሁሉ ተዋግተሽ የራስሽን የበርበሬ ፋብሪካ ለዛውም ደግሞ ባህልሽንም ሀገርሽንም እያስተዋወቅሽ ነው በሌላ መንገድ። አዎ ምንድነው ለንደን ላይ ማንቸስተር ላይ ማድረግሽ በጣም ትልቅ ኩራት ነው ለሌሎች ወጣቶች። ትካሉ ኒፖርት ለሚባለው ይሄ ትካሉ ያለው ፋብሪካው ከተማ ኒፖርት የሚባል ከተማ ነው ያለው። እኔ ደግሞ ከተማ ማንቸስተር ነው የምኖረው። ስለዚህ የሄድን የመጣን እንሰራለን ማለት ነው። ይሄ የኛ ፋሚሊ ደግሞ ትልቅ ነው። አዎ ምን እስኪ በአማርኛ አስተያየት እንሰጩ ለወጣቱ ልክ አንቺን አይቶ ምን ይማር? ወደ በትግርኛ xዛርፍ አዎ በንስደት ስለዝመጻና ዳውን ክንከውን የብልናን ክንወድቕ ናብዚ ዘምጻና ዕላማ ፈሊጥና ሓፍ ክንብል ኣለና። ኣነ ከምናተይ ሓሳብ ወይ ከምናይ ፋሚሊ ሓሳብ ኣብ ስደት መጺኻ ክትቅየር ከም ትኽእል ብትምህርቲ ክኸውን ይኽእል፣ ብስራሕ ክኸውን ይኽእል፣ ናይ ጉልበት ስራሕ ክኸውን ይኽእል፣
بتحساسبا خوني خيل أب قدامي عالم متينا لك حم قداموت عالم كنبر كم نخيل نتزلو من إسي كنقرأ يفوتو نمنتاي بوزحات نعشتو أب حماق نقرات يريقوم سلازلهم كم وخدكونو عيدلني حواتي بتعمل سلادفكركم بما ماشين زي لا ندرس يا سنف كبار ጊዜ ነው ደሞ ዝም ብሎም ደሞ እዚህ ጋር አይደረስም በጣም ከባድ ጊዜ ነበር እኔ ይሄንን ተወጥቻለሁ ጀግና ነኝ የምትይበት አጋጣሚ አለ እስኪ አስተውሽ እሱ ኦኬ በእንግሊዘኛ ሊሆን ይችላል በትግርኛ ሊሆን ይችላል ድገምልኝ አንቺ እዚህ ለመድረስ ያሳለፍሻቸው መቼም ስደት ጥሩ ጎኑም እንዳለው ነው አንቺ ጥሩ ጎኑን ተከትለሽ እዚህ እንደደረስሽ ደግሞ ከባድ ጊዜያትም ይኖሩታል ያ በጣም ያሳለፍሽው ከባድ ጊዜ ማትረፍ ምን ከባድ ነገር ለማይረሳ ከባድ ነገር ከኤርትራ ወደ ኢትዮጵያ ብሎ መስገር ብቻ ወደ ሊቢያ ሆኖ እዚ ለመድረስ ደይርሳዕ ነገር እዩ and ለይትን ቀትርን ሰሪሕካ ኣብ ትሕቲ ሰብካ እቲ ዝኸበደ እዩ ክሳብ ሕጂ እኳ እሰርሕ እንተሃለኹ ኣብቲ መጀመርታ ድመፀኹሉ ግዜ ግን ናይ ቋንቋ ክእለት ኣሎ ኮንፊደንስ የለን ቋንቋ ይንኽእልኒና ትምህርቲ የብልናን ነዚ ሓሊፍካ ኣብዝ ደረጃ ዝኽትበጽሕ ብጣዕሚ ከቢድ እዩ ስለዚ እቲ ኩሉ ሰብ ዕውት ኮይኑ ድወፅእ ነቲ ዝኸበደ ነገር ሓሊፍ እዩ ዝዕወት እሞ ኣሕዋተይ ፕሊዝ ከይተሰነፍኩም ኣብቲ ዝለዓለ ደረጃ ክትበጽሑ ይላበወኩም አመሰግናለሁ ስለዚ አሁን አንቺ ላይ ያሉትን አገልግሎቶች በደንብ ተጠራጣሪ ይሄ ያለ የሚለው በሁለቱም ቋንቋ ኦኬ አብ ናትና ሩፍታ ኮምደሎ ፍሪያት በርበሬ ናይዋዘ በርበሬ ሽሮ ቋንጣ ድቅጽል ከአኒ እንጣጥዕ ጥሕኒ ከምኡውን ቀመማት ናይ በርበሬ ኩሉ ነገር እዚ ዝተዳለወ ነገር ስለዝኾነ ዌልካም ይሄን ስራ ሰሪ ሀያት ጀምር ይቅርብሽ ከባድ ነው ያለሽ ሰው ነበር አው አለ የኔ ናዓይ ዘይኮነስ ነቲ አዛ ሓሰበቱ ሓፍተይ ምሰብ አያ ኮይና ብዙ ሓሰባት ክትገብሩ አይትኽሉን ይኹም ድበልዎም ሰባት ነይሮም አንቺ ግን እሱን ነገር ጥሰሽ አው ስለዚህ አይቻልም የሚባል ነገር የለም at all ኣብ ዝኾነ ጊዜ ኣብ ዝኾነ ሰዓት አይከውኒ ዝባሃል ነገር ወይ ካደይ ከውን እንደይ ብጽሐን ነገር የለም በጣም እናመሰግናለን ቴንኪው ከዚህ በላይ ደግሞ ሌላ ያሰብሽው ሐሳብ ላይ ደርሰሽ ስኬት ላይ ደርሰሽ ድጋሚ እንደምንገናኝ ተስፋ አደርጋለሁ እኔም ተስፋ አድርጋለሁ አመሰግናለሁ